ባላችሁበት ሆናችሁ ስልካችሁን ብቻ በመጠቀም ጎጆ ሾፕ ላይ እንዴት እንደምትገበያዩ ላሳያችሁ። በመጀመሪያ የጎጆ ሾፕ ፕላትፎርም ላይ እንገባለን። ቀጥሎ የምንፈልገውን ፕሮዳክት እናገኝበታለን ብለን ያሰብነውን ካታጎሪ እንመርጣለን። ለምሳሌ የስፖርት ነገር ከፈለግን እቺን ኳስ እንነካታለን። ቀጥሎ አድ ቱ ካርት ካልን በኋላ የምንፈልገውን ኳንቲቲ እንመርጣለን። ማለትም አንድ ከሆነ አንድ፣ ሁለት ከሆነ ሁለት። ከዛ ቀጥሎ ባይ ናው እንለዋለን። ወደዚህ ፔጅ እንገባለን። ከገባን በኋላ ቼክ አውት እናደርጋለን። ከዛም የዴሊቨሪ አድሬስ እንመርጣለን። ጅማ ከሆነ ጅማ፣ አዲስ አበባ ከሆነ አዲስ አበባ። በመቀጠል እኛ ያለንበትን ሰፈር ሰሌክት እናደርጋለን። ከዛም ሾፒንግ ሜተድ እንመርጣለን። ጅማ ከሆነ 400 ብር ነው። ቀጥሎ አርቱ ኩፖን የሚል ይመጣልናል። ኮፒ ፔስት አድርገን አፕላይ እናደርገዋለን። አሁን የ600 ብር ኩፖን ካለ ከገዛነው ጠቅላላ ዕቃ የ600 ብር ቅናሽ እናገኛለን። ከዛም ፔመንት ሜተድ እንመርጣለን። ካሽ ኦን ዴሊቨሪ፣ ምክንያቱም ዕቃውን ስንቀበል ነው ኳሊቲውን አረጋግጠን ምንከፍለው።